አዲስ ነገሮች አሉ። ኤፍሬም ከሩታ ጋር ለምን እንደወገነና ከሩታ ስር ሆኖ እንግዲህ ከቤተሰቦቹ ተቃራኒ ለምን እንደሆነ እንግዲህ መረጃዎች ወጥቷል። በዚህም ሩታ ያደረገችውና ሩታ ያቀደችው እቅድ ብዙዎችን እያነጋገረ ይገኛል። በዚህ ጉዳይ የምላችሁ ነገሮች አሉ። በሌላ በኩል ዴቭ ጋሽዬን እንግዲህ በስልክ አግኝተውት እንደነበረ ሰምቻለሁ። በዚህም ምን አለ ምን ተወራ የሚለውን ጠይቄ የነበረ ከአቅራቢያቸው እሱንም እንግዲህ የሰማሁትን አጋራችኋለሁ። እንዲሁም ሌሎች ብዙ አዳዲስ ነገሮች አሉ። እነሱንም እንግዲህ አብሬ አጋራችኋለሁ። በመጀመሪያ ግን ወደ ጉዳይ ከመግባቴ በፊት ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ ተከታታይ የማቀርብላችሁ ይሆናል። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ ኤፍሬም ከሩታ ስር ሆኖ እንግዲህ ከቤተሰቦቹ ጋር ለምን እንደሚጣላና እንደዚህ ሩታን እንግዲህ ልክ እንደ ቤተሰቦቹ እያገዛትና ከቤተሰቦቹ ጋር እየተጣላበት ያለው ምክንያት እንግዲህ ታውቋል። በዚህም ሩታ ያቀደችው እቅድና የተገበረችውም ኤፍሬምን ከሄርሜላ ጋር አድርጎ አብርሃምን የራሷ ለማድረግ እንደሆነ ነው የተሰማው። በዚህም እንግዲህ አብርሃምን በቁጥጥሯ ስር ከዋለች በኋላ ሄርሜላ እንዲጠላ ማድረግና እሱም እንግዲህ ሄርሜላን እንዲጠላት በዚያውም ቤተሰቦቹ ከሄርሜላ ጋር ያለው ነገር ላይ እንግዲህ ተስፋ እንዲቆርጡና ልጅቷ እንደማትሆነው ለማረጋገጥ ስትል ያላት አማራጭ እንግዲህ አንዱን የቤተሰባቸውን አካል መውሰድና ከሄርሜላ ጋር ማጣመር እንደነበረ ነው። ለዚህም እንግዲህ የተጠቀመችው ኤፍሬምን እንደሆነ ነው የተሰማው። ኤፍሬምም እንግዲህ ለሄርሜላ የሆነ ስሜት ሳይኖረው አልቀረም ነው እንግዲህ እንደተባለው ከሆነ የምታስታውሱ ከሆነ እንግዲህ ያኔ አብርሃም እያለ ከሄርሜላ ጋር ኤፍሬም እንግዲህ ሄርሜላ ቤት ሄዶ እሷ ላይ ሌሎች ነገሮችን ለማድረግ ሲሞክር እንግዲህ ከአብርሃም ጋር ወደ ጸብ ውስጥ እንደገባ የምታስታውሱ ይመስለኛል። በዚያም እንግዲህ አብርሃም እንኳን ያኔ ከቀልቡ ነው ወይም ደግሞ ከሄርሜላ ጋር ነው በሚባልበት ታይም ኤፍሬም እንግዲህ የራሱን ሙከራዎች እያደረገ እንደነበረ የምታስታውሱ ይመስለኛል። በዚያም የተነሳ እንግዲህ አሁን ላይ ደግሞ አብርሃም ፊቱን ወደ ሩታ ማዞሩን ተከትሎ በሩታ ቁጥጥር ውስጥና ከሩታ ጋር አብሮ መመለሱን ተከትሎ ነው ኤፍሬም እንግዲህ አሁን ላይ እንደ አዲስ ነገሮችን እንግዲህ ከሄርሜላ ጋር ለመጀመር ሙከራዎችን እያደረገ የሚገኘው። እንግዲህ ትላንትና ከትላንት ወዲያ እንዳያችሁት ኤፍሬም ሙከራዎችን እያደረገ ነበረ። ቤቷም እንግዲህ ልታስደበድቢ ነው በሚል ሄዶ እንግዲህ እሷን ብቻዋን ለማግኘት እና ከእሷ ጋር እንግዲህ ጊዜ ለማሳለፍ እና እሷን ለማናገር እያሰበ ነበረ። ነገር ግን ቡዜ መታ ነገሮችን በጥብጠዋለች ማለት ነው። በዚህም የተነሳ ነው እንግዲህ ድጋሜ መንገድ ላይ እንግዲህ ሊሰማት የሞከረው ማለት ነው። ይሄንንም ተከትሎ ነው አሁን ላይ የሩታ እቅድ የተጋለጠው። ብዙዎች እንደተናገሩት ከሆነ ሩታ ይሄንን ካርድ እየሳበችው በጣም በጥንቃቄና በሚገርም ሁኔታ እንደሆነ ነው ብዙዎች የሚያስረዱት። ምክንያቱም አንደኛውን እንግዲህ የአብርሃምን ቤተሰቦች ከእሷ ጎን እንዲወግን ማድረጓ የእሷን ትክክለኝነቷን ያሳያል። ሲቀጥል ደግሞ ለኤፍሬምም እንግዲህ የሚፈልገውን ነገር እያደረገችለት ነው ማለት ነው። በዚህም ከሄርሜላ ጋር እንዲሆን እሷም የራሷን ጥረት ታደርጋለች። አብርሃም ሄርሜላን እንዲጠላትና ከእሷ ጋር እንዲሆን ስታደርግ በዚያውም እንግዲህ ሄርሜላን ወደ ኤፍሬም እየገፋቻት እንደሆነ ነው እንግዲህ የሚናገሩት ብዙዎች። በዚህም ሄርሜላ ከኤፍሬም ጋር የመሆን ቻንሷ ይሰፋል ብላ እንዳሰበችና በዚያም የተነሳ ነው እንግዲህ ኤፍሬምን ለዚህ ጉዳይ አስማምታው ከእሷ ጎን እንዲወግን ያደረገችው ሲሉ ነው እንግዲህ ከአቅራቢያቸው ያገኙት መረጃ እንደሚያመለክተው ከሆነ። በዚህም እንግዲህ በጣም ብዙ ሰዎችም ይህን ነገር ሲጠይቁ ነበረ። ምክንያቱም ኤፍሬም እንዴት ነው የአብርሃም ቤተሰቦች ላይ ወይም ደግሞ ወንድሞቹና እህቶቹ ላይ ጨክኖ ከሩታ ጎን የቆሙ? በዚህም ብዙዎች አልገባንም፣ ምን እየተፈጠረ ነው? ሩታ ምን እያደረገች ነው? እንዴት አድርጋ ነው ኤፍሬምን እንደዚህ በራሷ ቁጥጥር ስር ያደረገችው ሲሉ ነበረ። እንግዲህ ይህንን ተከትሎ ነው ወደዚህ ድምዳሜዎች የደረሱት ማለት ነው። በዚህም መረጃዎች እንደሚጠቁሙት እንግዲህ ሩታ እንደሆነች ነው ዋናዋ ይህንን ሀሳብ ጠንሳሿ ማለት ነው። እዚህ ላይ እስኪ ምን ታስባላችሁ ተመልካቾች? እኔ እንደሚመስለኝ ከሆነ
የእውነት ነገር አለው። ምክንያቱም ደግሞ እንግዲህ ዴቭና ቡዜ ሆኖ በጣም የአብርሃም ብዙ ቤተሰቦች እንግዲህ አብርሃም ታሟል፣ አብርሃም እንደዚህ ሆኗል ብለው ሲሉ ይህ ልጅ ግን እንግዲህ ከሩታ ጎን ሆኖ ነው እንግዲህ ኤፍሬም ቤተሰቦቹን እየተቃወመና ወንድሜ ምንም አልሆነም ብሎ ሩታን ትክክለኝነቷን እያረጋገጠ የሚገኘው። ይሄ ነገር እንግዲህ የመከሰት ቻንሱ በጣም ጠባብ ነው። ምክንያቱም ማንም ሰው ቢሆን ከወንድሞቹና ከእህቶቹ ተቃራኒ ወግኖ እንግዲህ ለሌላ ሰው አይከራከርም። ስለዚህ የሆነ ነገር ያስማማቸው ነገር ሊኖር ይገባል ማለት ነው። ምክንያቱም ከእሷ ጋር ሊስማማና ከእሷ ጎን ሆኖ ወግኖ ለመቆም ያሰበው እንግዲህ በሌላ ምንም ምክንያት ሊኖረው አይችልም። የሆነ ነገር ግዴታ በማላቸው የሚያስማማቸው ነገር ያስፈልጋል ማለት ነው። በዚህም እንግዲህ ኤፍሬም ሄርሜላን እንደሚፈልጋት የታወቀው እንግዲህ አብርሃም ያኔ ከሄርሜላ ጋር ነኝ ብሎ እንግዲህ በሚያውጅበትና እንግዲህ ከሄርሜላ ጋር ብዙ ጊዜ በመዋል በሚያበዛበት ታይም እንግዲህ ኤፍሬምም ሙከራውን እያደረገ እንደነበረ ታውቃላችሁ። ያኔም እንግዲህ ከአብርሃም አርግዣለሁ ብላ በምታወራበት ጊዜ እንኳን ኤፍሬም ሙከራዎችን እየሞከረ እንደነበረ ሁላችሁም ታውቃላችሁ። በዚህም የተነሳ እንግዲህ ይሄ ልጅ ከሩታ ጋር በሆነ ነገር ካልተስማማ በስተቀር ምንም ነገር እንግዲህ ለሷ ወግኖ ሊከራከርና ከወንድሞቹ ጋር ሊጣላ የሚያስችለው ምንም ነገር አይኖርም። በዚህም እንግዲህ ሩታን አለማድነቅ አይቻልም። በጣም አደገኛና ምርጥ የሆነ ፕላን አቅዳ ወደዚህ ሙቭ መግባቷ በጣም አስደናቂ ነው። ይሄም እንግዲህ የሚያመለክተው ምን ያህል አብርሃምን ለመመለስ እንግዲህ ምን ያህል ርቀት እንደምትጓዝ ነው። ምክንያቱም እኔ እንደማስብ ከሆነ እንደዚህ ታደርጋለች ብዬ ገምቼም አላቅም ነበረ። ምክንያቱም ከራሳቸው ከቤተሰባቸው አንዱን ወስዳ ነው እንግዲህ እነሱ ላይ ያሳመፀችው። ማለትም እንግዲህ አብርሃምን የፈለገ ታሟል ቢሉም እንኳን ኤፍሬምን ድጋሚ ታመሃል ማለት አይችሉም። ሁለት ሰው ሊታመም አይችልም በአንዴ እንግዲህ። ስለዚህ ኤፍሬም በጤነኝነቱ ከአብርሃምና ከሩታ ጎን ሆኖ ቤተሰቦቹን ሲቃወም ለብዙ ሰዎች የሚመስለው እንግዲህ ትክክለኛና እውነተኛ ነገር እንደሆነ ታውቃለች። ስለዚህም እንግዲህ ልጁ አልታመመም ብላ አፏን ሞልታ ለመናገርና ለመከራከር ያመቻታል። በዚህም የገዛ ወንድማቸው ሲከራከራቸው እነሱም እንግዲህ በአይምሯቸው ውስጥ ጥርጣሬን እንዲፈጥርባቸው ያደርጋል ማለት ነው። በዚህም እንግዲህ አደገኛ እቅድ እንደሆነ ነው የሚያስረዳው። የሩታንም እንግዲህ አብርሃምን ለመመለስ ምን ያህል ጥግ ድረስ እንደምትሄድ የሚያሳይ ነገር እንደሆነ ነው እኔ የተረዳሁት። በዚህ ጉዳይ ተመልካቾች እናንተስ ምን ታስባላችሁ? ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልኝ። በሌላ በኩል ዴቭ ጋሽዬ ጋር ደውሎ ነበረ። በዚያም እንግዲህ ምን አወሩ ብዬ እንደጠየቁት ከሆነ ያለውን ነገር ሁሉ ለጋሽዬ ሲያስረዳቸው ነበረ። በዚህም እንግዲህ ልጁ በጣም ታሟል፣ ግራ ተጋብቷል፣ እያሰበ አይደለም፣ የድሮቹን ነገሮችም አያስታውስም ሲል ነው እንግዲህ ለጋሽዬ ነገረው። በዚህም ጋሽዬ ምን ተከስቶ ነው፣ ምን ተፈጥሮ ነው፣ ከማጋን ያለው ሲል ነው የጠየቀው። እሱም ከሩታ ጋር እንዳለና ከሩታ ጋር መሆን ብቻ እንደሚፈልግ ነገር ግን ደግሞ ሌላ ቦታ ያረገዘች ሴት እንዳለችውና እሷም እንግዲህ የአብርሃምን ባለቤትነት እየጠየቀች እንደሆነና እዚህ ጋር ሁለቱ ሴቶች እንግዲህ እየተጋጁና አብርሃምም ሁለቱም ጋር ልጅ እንዳለውና በዚህም እንግዲህ ልጁ አንዷን መርጦ አንዷን አይንሽን ላፈር እያላት እንደሆነና ነገሮችን እየበጠበጠ እንደሆነ ኢቭን ደግሞ ከቤተሰቦቹ ጋርም እንግዲህ ጥሩ ኮኔክሽን እንደሌለውና ግንኙነቶቹ በጣም እየሻከሩ እንደሚገኙ ነው ዴቭ የተናገረው። ልጁ ጤነኛነቱ አጠራጣሪ ነው፣ ጤነኛ አይደለም። እንግዲህ ብዙ ነገሮችን ሞክረናል፣ ነገር ግን እነ ሩታምና ኤፍሬም እየፈቀዱልን አይደለም። በዚህም የተነሳ እርሶ ቢመጡ የተሻለ ነገር ያደርጋሉ ብለን እናስባለን እና እንዲመጡ ብለው እንግዲህ ጠይቋቸዋል። በዚህም ጋሽዬም እንግዲህ ይሄን ነገር እሺ ብለውታል። ነገሮችን እንግዲህ አይቼ አመዛዝኜ መምጣት ካለብኝ እመጣለሁ፣ ካልሆነም በስልክ መጨረስ ካለብኝም በስልክ ጨርሳለሁ ሲሉ እንግዲህ ነግረውት ስልኩ ተዘግቷል። ተመልካቾች በዚህ ጉዳይ ምን ታስባላችሁ? ጋሽዬ መምጣታቸው ትክክል ነው ወይስ አያስፈልጉም ብላችሁ ነው የምታስቡት? ሀሳብ አስተያየታችሁን ኮመንት ስር አስቀምጡልኝ። ተመልካቾች ለዛሬ ያስኩላችሁ አዳዲስ ነገሮች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክንመለስ ድረስ ይህንን ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱንም አብሩት። አዳዲስ ነገሮች ሲከሰቱ ተከታትዬ የማቀርብ
የማቀርብላችሁ ይሆናል። እስከዚያው እንግዲህ ሀገራችንን ሰላም ያርግልን። ፒስ ቻው።